ሰላም ጤና ይስጥልን ውድ የኮልፌ ኢንዱስትሪያል ኮሌጅ ዩቲዩብ ቻናል ተከታታዮቻችን እንደምን ሰነበታችሁ? ይህ የኮልፌ ኢንዱስትሪያል ኮሌጅ አዲስ የዩቲዩብ ቻናል ነው። የዩቲዩብ ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። እናመሰግናለን። ኮልፌ ኢንዱስትሪያል ኮሌጅ በ2008 ዓ.ም የተመሰረተ ከቲቪቲ ኮሌጆች መካከል አንዱ ነው። የሚገኘው በዘነበ ወርቅ ወደ ታቦት ማድሪያ በሚወስደው መንገድ ላይ 100 ሜትር ገባ ብሎ ነው። ውድ ተመልካቾቻችን በዛሬው ፕሮግራማችን እንግዲህ ኮሌጃችን ውስጥ እየተካሄዱ ያሉ ነገሮችን እንዲሁም ደግሞ ወደፊት ሊከናወኑ የታሰቡ ስራዎችን በሙሉ ከአመራሮቻችን ጋር ባደረግነው ቆይታ ይዘንላችሁ ቀርበናል። እንድትከታተሉን ከወዲሁ እንጋብዛለን። እናመሰግናለን። ኮሌጃችን ዋና ዲን ዶክተር ቢኒያም አወቀ ለቃለ መጠይቃችን ፈቃደኛ ስለሆኑ በጣም እናመሰግናለን። እኔም አመሰግናለሁ። የስራና ክህሎት ቢሮ ከሰራው የአመራር ሪፎርም በኋላ በኮሌጅ ውስጥ ከሚስተዋሉ ችግሮች በመነሳት የአጭርና የረጅም ጊዜ እቅድ መዘጋጀቱ የሚታወስ ነው እና እቅዶቹ ምን ነበሩ? ምንስ ጉዳዮችን ማሳካት ተቻለ? በእቅድ ከተያዙ ጉዳዮች ውስጥስ በሂደት ያሉ ወይም ያልተከናወኑ ነገሮች አሉ ወይ? እንግዲህ አንዱ ጥያቄያችሁ በጣም ብዙ ጥያቄ ነው የያዘውና እያንዳንዱ ለመመለስ ሞክራለሁ። እንግዲህ የስራና ክህሎት ቢሮ አዲስ አበባ ደረጃ ባሉ የቴክኒክና ሙያ ኮሌጆች ላይ ምርታማነትን ጨምሮ ማለት ነው በ15ቱም ላይ ሪፎርም አካሂደዋል። እንግዲህ ሪፎርሙ ሲካሄድ አጠቃላይ ከዚህ በፊት የነበሩትን ችግሮች መቅረፍ በሚቻልበት ሁኔታ ላይ ሴክተሩ ከያዛቸው ወይም ደግሞ ቴክኒክና ሙያ ተቋማት ከያዛቸው ሪሶርሶች አንጻር ከሚሰጡት ማህበረሰባዊ አገልግሎት አንጻር የሚፈለገውን ውጤት አላመጡም በሚል ነው ታሳቢ ተደርጎ ስራ የተገባውና እንግዲህ እኛ ወደዚህ ኮሌጅ ስንመጣ የመጀመሪያ ያደረግነው ነገር ምንድነው? የመጀመሪያው የስዋት አናሊሲስ ነው የሚሰራው። ስዋት አናሊሲስ ማለት ኮሌጁ ያለበትን ደረጃ ማወቅ ያስፈልጋል የትኛውንም ዲሲሽን ለመውሰድ ማለት ነውና ለረጅም ጊዜ በመውሰድ እያንዳንዱን ሰራተኛ በቡድን በግሩፕ በዲፓርትመንት ለይቶ የማናገር ስራዎች ነው ሲሰሩ የነበሩት። ከዛ ባሻገር ዶክመንቶችን የማገላበጥ ስራ ሰርተናል። ለምሳሌ ኮሌጁ የ5 ዓመት ስትራቴጂክ እቅድ አለው። እቅዱ ላይ ምንድን ነበር ያቀዳቸው? ያከናወናቸው ተግባራት ምንድን ናቸው? ያላከናወናቸውስ ለምን አላከናወናቸው? የሚሉትን ጉዳዮች ለማየት ተሞክሯል። ከዛ ውጪ እንደ ሰራተኞች ጋር ያለው ክፍተት ምንድን ነው? ሰራተኞች ጋር ያለው ጥንካሬ ምንድን ነው? ተቋሙ ምን ሪሶርስ አለው? እነዛ ሪሶርሶች በምን መንገድ መጠቀም እንችላለን? የሚሉትን ጉዳዮች ለማየት ተሞክሯል። እነዚህ አናሊሲሶች ከተሰሩ በኋላ እንግዲህ የመጀመሪያ የመደበኛውን እቅድ ክለሳ ነው የተደረገው። ሁለተኛው ደግሞ የ90 ቀን እቅድ እንዲሰራ ነው የተደረገው። እንግዲህ የዚህ የ90 ቀን እቅድ በዚህ 90 ቀን ውስጥ ልናሳካቸው የምንፈልጋቸው ነገሮች ምንድን ናቸው? ያው እንደሚታወቀው የትኛውም ስራ በአጭር ጊዜ ሊፈታ የሚችል ስራ አለ፣ በረጅም ጊዜ ሊፈታ የሚችል አለ። አንዳንዴ ሮም በአንድ ጊዜ አልተገነባችም ይባላል። በአንድ ቀን ተአምር ልንሰራ አንችልም። ነገር ግን መሰረታዊ የሆኑትን ችግሮች መቅረፍ የምንችላቸውን ነገሮች ለመለየት ተሞክረዋልና እነዚህ እንደ ግብዓት የተጠቀምንባቸው አንደኛው የኮሌጁ ማህበረሰብ ያሉ ጥያቄዎች አሉ። እነዛን ጥያቄዎች መመለስ የማህበረሰቡን ችግር መመለስ ነው። መጀመሪያ እንግዲህ ኮሌጅ ውስጥ ያለው ሰው ሳቲስፋይ ሲሆን በተቋሙ በሚሰጣቸው አገልግሎቶች ደስተኛ መሆን ሲጀምር ነው ስራዎችን መስራት የሚቻል የነበረው እና እሱን ነው። ሁለተኛው እኛ በገባንበት ወቅት የተማሪ ቅበላ ምዝገባ ነበረ። ስለዚህ ያለንን የሰልጣኝ ቅበላ ማሳደግ ይጠበቅብናል እና እሱ ላይ ርብርብ ተደርጓል። ውጤታማም ነው ብለን ነው የምናስበው እንደ ተቋም ማለት ነው። ምክንያቱም በጣም ባጭር በተባለ በ2 በ3 ቀን ውስጥ በርካታ ሰልጣኞችን የመመዝገብ ስራ የተሰራበት እንግዲህ ከምዝገባ ባሻገር እኛ የምናየው ምንድነው ቢሰራበት የሚቀጥለው ዓመትም ውጤታማ መሆን የምንችልበትን ነገር እንድናይ ያደረገን ነውና እነዚህ ነገሮች ከፍለን ለማየት ሞክረናል። እንደ ተቋም በጣም ብዙ ሪሶርሶች አሉት ግን አልተጠቀመባቸውም ብለን ነው የምናምነው። ለምሳሌ ሪሶርስ ሲባል ሂውማን ሪሶርስ አለ። አሰልጣኞቻችን የኛ ሪሶርስ ናቸው። ነገራችን ላይ ካፒታል ሪሶርስ አለው። ከዛ ውጪ ደግሞ ያሉን የማሰልጠኛ ግብዓቶች አሉን እና እነዚህም እንዴት በአግባቡ መጠቀም እንችላለን የሚል ስራ ነው። እንግዲህ የነበረው አመራር ጀምሯቸው የነበሩ ነገሮች አሉ። እነሱን እንዴት ማስቀጠል አለብን? ምክንያቱም የትኛውም ነገር ከዜሮ አይጀምርም። ስለዚህ የነበሩትን ነገሮች ማስቀጠልም ተገቢ ስለነበረ የጀመሯቸው ነገሮች ምንድናቸው? እንዴት እናስቀጥላቸው? እንግዲህ የነበሩት አመራሮች ደግሞ ያልነኳቸው እኛ ደግሞ ስንመጣ ያየናቸውን ጉዳዮች ደግሞ በአዲስ መልክ ለመስራት የሞከርንበት ነው ማለት ነው። ኮሌጁ ዋና መንገድ ላይ ያረፈ አለመሆኑ የመታወቅ እድሉን ቀንሶታል የሚሉ አሉና ይህን ችግር
ተጽዕኖ ፈጥሮ ይሆን? ይህን ችግር ለመፍታትና የኮሌጁን ተደራሽነት ለማስፋት ምን ታስቧል? በሁለት መንገድ እንየው። በነገራችን ላይ ብራንድ ከመትከል ከቻለን ቦታው ማተር አያደርግንም። ኮሌጁን ታዋቂ ማድረግ ከቻለን ታዋቂ በሚፈለግበት ደረጃ መድረስ ከቻለ ስሙ ኢትሰልፍ የሚፈለገው ነገር መጥራት ይችላል። የሚሆነው እንደዛ ነው። ነገር ግን እኛ በዛ ደረጃ ነን ወይ ኮሌጁ በዛ ደረጃ እንዲታወቅ አድርገናል ወይ የሚለው እኛን መልሰን የምንጠይቀው ጥያቄ ነው የሚሆነው። ወደ ሌላ አካል የምንጠቁመው አይሆንም። የቦታው ገባ ማለት ለትራንስፖርት ምቹ አለመሆኑ ፋክተር ሊሆን ይችላል። ምክንያቱም ሰዎች በተመቻቸ ሁኔታ ውስጥ መሰልጠን ይፈልጋሉ። ትራንስፖርት ቀለል ባለ ሁኔታ ውስጥ መሰልጠን ይፈልጋሉ። ምክንያቱም አንዳንዴ ምን ይሆናል ቦታዎች ምቹ ሳይሆኑ ሲቀሩ ለትራንስፖርት ምቹ መሆን ሳይችሉ ሲቀር የማቋረጥ ምጣኔንም ከፍ ያደርገዋል። ምክንያቱም ሰው መድከም አይፈልግም። አሁን እንደምናየው ማለት ነው። በቃ ሁሉ ነገር ምቹ እንዲሆን ነው የሚፈልገውና እንግዲህ ቀደም ባሉት ጊዜያቶች እንግዲህ ስንሰማ እኛም በተማርንበት ሂደት ውስጥ በጣም ብዙ ኪሎ ሜትሮች ሰው ሄዶ ይማራል። አሁን ግን እንደዛ አይደለም። ሰው በጣም ምቹ የሆነ ነገር ነው የሚፈልገው። የሆነ በራፉ ላይ ወርዶ እዛው ተምሮ እንደገና ሲወጣ ደግሞ እዛው ጋር አሁን ያለንበት ኮሌጃችን ያለበት ሁኔታ እሱ አይደለም። ነገር ግን መቀየር የምንችላቸው ነገሮች አሉ። ኳሊቲ የሆነ ስልጠና መስጠት መቻል አንዱ ነው። በጣም ውጤታማ የሆነ ሰልጣኞች ወጥተው የራሳቸውን ህይወት መምራት የሚችሉበት ስልጠና መስጠት ከቻልን፣ ስሙን መትከል ከቻልን ሰዎች ፈልገውን ይመጣሉ። ያኔ ቦታው ማተር አያደርግም። አሁን ባለው ሁኔታ ግን እዛ ደረጃ ላይ ስላልደረስን፣ ሁለተኛ ያለውም ነገር ነባራዊ ሁኔታ እሱንም የሚያስጨብጥ ስላልሆነ ሁለት ነገሮችን ለመስራት እየሞከርን ነው። አንደኛው ኮሌጁን ወደ ማህበረሰቡ ዘልቆ ለማስገባት እየሞከርን ነው። ምክንያቱም ወላጆችን እንጠራለን። ከትምህርት ቤቶች ጋር አካባቢያችን ካሉ 6 ሃይስኩሎች አሉ፣ የመንግስት ሃይስኩሎች። ከነሱ ጋር ኮሚኒኬሽን ፈጥረን በጣም በጥልቀት እየሰራን ያለ ነው። አካባቢ ላይ ያሉ ማህበረሰቦችን በጥልቀት እያገኘናቸው ነው። ከዛ ባሻገር አንዳንዴ ሲስተምም ይፈልጋል ያንን ግንኙነት ለመፍጠር እና እንደምታውቁት በጣም መስራት የሚጠበቅብን ግን በትንሹ እየጀመርን ነው ያለ ነው። ለማህበረሰቡ እኛ የምናመርታቸውን ምርቶች ወደ ገበያ ማውጣት ነው ዝቅ ባለ ዋጋ። ምክንያቱም ቢያንስ ስሙን ይጠሩታል። የት ሄጄ ልግዛ ሲባል እዚህ ኮሌጅ ልግዛ ይባላል። ስለዚህ ብራንዱን እያመጣ ነው ወይም ስያሜውን የሰዎች አፍ ላይ ቶሎ ቶሎ እንዲገባ እያደረግነው ነው የሚለውን ነገር መያዝ ይቻላል እና እሱን ለመስራት እየሞከርን ነው። ከዛ ባሻገር እንግዲህ በሚቀጥለው ዓመት ከተሳካልን ማህበረሰቡ ላይ አንዱ ችግር ያለው የውሃ ችግር ነው። ስለዚህ የራሳችንም የማህበረሰቡን የውሃ ችግር ስንፈታ ደግሞ ማህበረሰቡ ለኮሌጁ ያለው አመለካከት እየተቀየረ ይሄዳል ማለት ነው እና እነዚህ እንግዲህ በስራ ውስጥ ስናልፍ የምናገኛቸው ነው። ከዛ ባሻገር እንግዲህ ክፍለ ከተማው ላይ ያሉ አመራሮች አግዘውን ቀናም ትብብር አድርገውልን ሌላ ቦታ በጣም አይን የሆነ ቦታ ላይ ፕሮሰስ ጀምረናል። ቢያንስ የተወሰነ ካሬ ማግኘት የምንችል ከሆነ ዋናውን ኮሌጅ ወደዛ ቦታ መውሰድ የምንችል ከሆነ ዋና መስመር ላይ ነው የሚሆነው። የሚሳካ ከሆነ ኦልሞስት ፕሮሰሱ ተጀምሮ ደብዳቤ ገብቶ መሬት ልማት ማኔጅመንት ላይ ነው ያለው። እሱ ከተሳካልን ትልቅ እድል ነው የሚሆነው ብዬ አስባለሁ። አንደኛ እንደ ኮሌጅ እዚህ አሁን አበባ ነቅለን የምንተክልበት ቦታ እንኳን የለንም፣ ከጥበቱ የተነሳ ማለት ነው። ከአንድ ቦታ የተነሳ እቃ ሌላ ቦታ መቀመጥ አይችልም እና አንድን ኮሌጅ ስታንዳርድ ብለን የምናስብ ከሆነ ትንሽ ምቹነት ይጎድለዋል። ግቢው በቂ ነው ብለን አናስብም። ስለዚህ እሱንም ችግር በሚፈታ ሁኔታ የክፍለ ከተማው የስራና ክህሎት ቢሮ ላይ ያሉ አመራሮች አግዘውን ደብዳቤው ገብቷል። እንግዲህ በቀናነት የሚመለስ ከሆነና ከተማ አስተዳደሩ ምላሽ የሚሰጠን ከሆነ በአጭር ጊዜ ውስጥ የተሻለ ቦታ ላይ ሰፋ ባለ ኢንቫይሮንመንት ስልጠናችንን መስጠት የምንችልበት ሁኔታ አለ ማለት ነው። ይሄ ደግሞ ተደራሽነትንም ያሰፋል። በነገራችን ላይ ኮሌጁ ታዋቂነት ብቻ ሳይሆን የኛ ዋናው ግብ ወይም ኮሌጁ የተቋቋመበት ግብ ማህበረሰቡን ማብቃት ነው። ማህበረሰቡን ለማብቃት ደግሞ ተደራሽነት ወሳኝ ነው። ስለዚህ ሰው በሚፈልገው ልክ ወደ ማህበረሰቡ መቅረብ ይጠበቅብናል እና እሱንም እንድናሳካ ስለሚያደርገን እንግዲህ ያለንበት ፕሮሰስ ይሄን ይመስላል ማለት ነው። ኮሌጁን ለአሰልጣኞችና ለሰልጣኞች ምቹ ለማድረግ ምን እየተሰራ ይገኛል? የመሰረተ ልማት እና የመዝናኛ ለምሳሌ የውሃ አቅርቦት ችግር፣ የመብራት መቆራረጥ፣ የመጸዳጃ ቤት ችግር፣ የሰልጣኞች ካፍቴሪያ አለመኖር ችግሮች ይስተዋላሉ እና እነዚህን ችግሮች ለመፍታት ምን እየተሰራ ነው? ተጨማሪ የታሰበ ነገርም ካለ? የቅድም እንዳልኩት ነው፣ በሁለት መንገድ እንክፈለው። አንዳንዱ እኛ ባሰብነው ልክ ያለድልን ጉዳዮች አሉ። ለምሳሌ ከውሃው ጋር ብናነሳ አስመርምረናል፣ ቦታው ተመርምረዋል ከዚህ በፊትም በነበሩት አመራሮች። እኛ ደግሞ በ4 ሎት ጨረታ ለማውጣት ዝግጁ ነበር። ያው በከተማ ደረጃ የግዢ ፕሮሰስ ስለታገደ ኦልሞስት እሱ ማከናወን አልቻልንም። ነገር ግን የመብራት ችግር ኦልሞስት ቀርፈናል ብለን ነው የምናስበው። በጣም ከፍተኛ የሆነ ኃይል ያለው ጄኔሬተር ለማስገባት ሞክረናል።
እንግዲህ አገልግሎት ሰጥቶ ውጤታማ መሆን የምንችልበት ነው። በነገራችን ላይ ይሄ የትምህርት ተቋም ነው። ከትምህርት ተቋም ደግሞ የሚለየው ምንድነው? የስልጠና ተቋም ነው። ለምሳሌ ቶኬን ቾክ አይደለም እዚህ ያለው ሰልጣኞቻችን በተግባር እየተማሩ የሚሄዱበት ነው። ስለዚህ መብራት፣ ውሃ መሰረታዊ ጉዳይ ነው። አይቲ ላይ የሚሰለጥን ሰው አንድ ቀን 2 ቀን መብራት ሲጠፋበት የአንድ ቀን የ2 ቀን ለማካካስ የምንሄድበት መንገድ በጣም ከባድ ነው የሚሆነው እና ከሌላው ይለየዋል ሴክተሩንም ማለት ነው። ስለዚህ የመብራት ችግር ኦልሞስት ተቀርፏል ብለን ነው የምናምነው። የውሃውን ችግር በአጭር ጊዜ ውስጥ እንቀርፈዋለን ብለን ነው የምናስበው። ሌላው ተቋሙ እንደሚታወቀው አጥር አልነበረውም። አሁን አጥር ግንባታ ላይ ነው ያለነው። የመጫወቻ ቦታ ለተማሪዎች ወይም ለሰልጣኞቻችን የለውም። እሱን ፕሮሰስ ጀምረናል ከአንድ ድርጅት ጋር በ3P ማለት ነው። እሱም እንግዲህ የሚሳካ ከሆነ ኦልሞስት ስራውን ገብተውበታል፣ ጀምረውታል። አንድ ትልቅ ድል ነው ብለን ነው የምናስበው። ከዛ ውጪ እንግዲህ የተማሪ ካፍቴሪያ እናስባለን፣ ግን ቦታ ያሳስበናል። የት ነው የምናደርገው? የግቢው ጥበት ሀሳብ ይሆንብናል እና መስራቱ አይደለም የሚቸግረን፣ የት እናድርገው የቱ ጋር የሚለው ነው። ያሰብናቸው ነገሮች አሉ። እንግዲህ በቀሩን አሁን 2 ወራቶች ውስጥ የተወሰኑ ነገሮችን ለማከናወን እንሞክራለን። ግቢውን ምቹ ከማድረግ አንጻር፣ ለአካል ጉዳተኞች ምቹ ከማድረግ አንጻር፣ ሌላው የምንጠየቀው ወይም የኛ ተደራሾች ብዙ ስለሆኑ ማለት ነው እና እሱን ለመፍታት እንሞክራለን። የመጸዳጃ ቤት፣ የውሃ መስመር ዝርጋታዎች ትንሽ ወደ ኋላ የሚጎቱት ነው። መብራት መስመር ዝርጋታው ራሱ ትንሽ ስራ የሚፈልግ ጉዳይ ነው። ሌላው ያልተነሳው የህንፃው እድሳት ነው። እንግዲህ ተቋሙ እንደ መረጃው ቼክ ሳረግ ህንፃው ከተገነባ ጀምሮ እድሳት ተደርጎለት አያውቅም። መደበኛ እድሳትና አንዳንድ ቦታዎች ላይ ክራክ አለው፣ ውሃ ያስገባል የመሳሰሉትና እነዚህ 3ቱን ነገሮች የሚቀጥለው ዓመት የመጀመሪያ ሩብ ዓመት እቅዳችን አድርገን ነው አሁን እየተንቀሳቀስን ያለ ነው። ምክንያቱም ሰፊ በጀት ይፈልጋል፣ ሰፊ ሰው ኃይል ይፈልጋልና በሁለት መንገድ ከፍለን ነው እያየን ያለ ነው። በእኛ ማድረግ የምንችላቸውንና ደግሞ ለውጭ አካል ሰጥተን በውጭ አካል መሰራት የሚችሉትን ነገሮች ነው እያየን ያለ ነው። ምክንያቱም ተቋሙ በጣም ቅድም ሳነሳ እንደነበረው በርካታ የሰው ኃይል አለው። ይህን የሰው ኃይል እንዴት መጠቀም እንችላለን? ለምሳሌ እኛ ከመጣን የህፃናት ማቆያ ማስፋፊያ ተሰርቷል። በውስጥ ኃይልን የተሰራው የከብቶች የላም እርባታ ማለት ነው። ለሱ ቦታ ተዘጋጅቶ ኦልሞስት አጠናቀውታል። ይህም በውስጥ ኃይል የተሰራ ነው እና መጠቀም ከቻለን ራሳችን ጋር ያለው ሪሶርስ ባይተሰልፍ በጣም በቂ እንደሆነ ብዙ ነገር መስራት እንደሚችል ያየንበትም ነው እና ይህንን አስታኮ መሄድ ተገቢ ነው የሚሆነው። ስለዚህ አሁን የምናጠናቀቃቸው የፈታናቸው ችግሮች አሉ፣ በሚቀጥለው ጊዜ ደግሞ መንፈታቸው ችግሮች አሉ ማለት ነው። የኮሌጁን እቅዶች በተቀመጠላቸው ጊዜ ለመፈጸም ምን አቅጣጫ እየተከተሉ ነው? መጀመሪያው ስራ ለሰሪው መስጠት ነው። በነገራችን ላይ አመራር ማለት ሁሉንም ነገር ውስጥ ጣልቃ ይገባል ማለት አይደለም። ስራ ለሚመለከተው አካል መስጠት ነው እና የለየናቸው ተግዳሮቶች አሉብን። አሁንም ስቲል መፍታት ያልቻልናቸው ማለት ነው። ለምሳሌ እንደ ተቋም ማሰልጣን ግብ አይደለም፣ ብቁ የሆነ ሰልጣኝ ማውጣት ነው ግብ የሚሆነው የዚህ ተቋም ማለት ነው እና በሲኦሲ ምዘና ላይ ያሉት ሰልጣኞች እንዲሁም አሰልጣኞች ብቁ ማድረግ ከዚህ ተቋም የሚጠበቅ ነው። ምክንያቱም ብቁ የሆነ አሰልጣኝ ብቁ የሆነ ሰልጣኝ ማፍራት ስለሚችል ማለት ነው እና እሱ ላይ ትኩረት ሰጥተን እየሰራንበት ነው። ስትራቴጂክ ፕላን አውጥተናል። እሱን መሰረት አድርገን ስራዎች ለመስራት እየሞከርን ነው። አንደኛው ጉዳይ እሱ ነው። ሁለተኛው የ2018 ቅበላ አሁን ነው የሚሰራው። ምክንያቱም እንደምታውቁት 12ኛ ክፍል ተፈታኙ በጣም በርካታ ተማሪ ነው። ነገር ግን ወደ ቴክኒክና ሙያ የሚመጣው ቁጥሩ በጣም አነስተኛ ነው እና ይሄ ሁለት ነገር ላይ ዲፔንድ ይሆናል። የመጀመሪያው አመለካከት ችግር ነው። ማህበረሰቡ ቴክኒክና ሙያ ያለውን አቅም አያውቅም። ወጣቱ ይህን አቅም አያውቅም። ስለዚህ ምን እያደረግን ነው? ትምህርት ቤቶች እየመጡ ግቢው ያለውን አቅም እንዲያዩ የማድረግ ስራ እየተሰራ ነው። ይሄ ምን ያግዘናል? የሚቀጥለው ዓመት አማራጭ እንዳለው እንዲያስብ ያደርገዋል እና ተቀጥሮ መስራትን አይደለም እኛ አሁን የምናበረታታው፣ ቀጥሮ የሚያሰራ ትውልድ ማፍራት ነው። ተደራጅቶ መስራት የሚችል ትውልድ ማፍራት ነው። ምክንያቱም ቴክኒክና ሙያ ከመደበኛው ትምህርት የሚለየው እሱ ነው። ሰዎች ሙያ ለምደው ነው የሚወጡት፣ እጃቸውን አፍታተው ነው የሚወጡት እና እሱን መጠቀም የሚችሉበትን ኢንቫይሮንመንት መፍጠር ከኛ ይጠበቃል እና ለሱ ሪሶርሶችን ማሟላት፣ የስልጠና ቦታዎችን ምቹ ማድረግ ከኛ የሚጠበቅ ተግባር ነው ማለት ነው። እሱን እየሰራንበት ነው። ሌላው እንግዲህ አሰልጣኞች ኃላፊነት እንዲወስዱ ማድረግ ነው። እኔ ያሰለጠንኩትን ሰልጣኝ ብቁ ማድረግ የኔ ኃላፊነት ነው። በዛ ደረጃ እያንዳንዱ አሰልጣኝ ኃላፊነት እንዲወስድ ስራዎች ጀምረናል። ስለዚህ በተጠያቂነት ይኖረዋል። ኃላፊነቱን ወስዶ በዛ ደረጃ ብቁ ማድረግ ተገቢ ነው የሚሆነው እና አንዱ እየሰራ ነው ያለ ነው ይሄንን ነው። የመተማመን ስራዎች ሰርተናል፣ የመግባባት ስራዎች ሰርተናል። አሁን አንድ ሆነን ደግሞ ይህንን ወደ መሬት የማውረድና ውጤታማ ስራዎችን የመስራት ነገር ይጠብቀናል። ግቢው ምቹ ከማድረግ ወደ ማህበረሰቡ ከማቅረብ አንጻር እንግዲህ
ያሉን አቅሞች በሙሉ አሟጠን መጠቀም ይጠበቅብናል። በነገራችን ላይ ከዚህ ምን የሚባል ነገር አለ፣ ከፎልደሩ ውጪ ማሰብ ይፈልጋል። መታጠር አይጠበቅብንም ማለት ነው። ሶ ኢንዲቪጁዋል ኢንተረስቶች ይኖራሉ ከውጪ እነሱ እንዴት ትሪት እናደርጋለን የሚለውን ነገር ማየት ነው። ለምሳሌ ከወረዳዎች ጋር የጀመርናቸው ነገሮች አሉ። እነሱ ከኛ የሚፈልጉት ነገር አለ፣ እኛ ከነሱ የምንፈልገው ነገር አለ። ስለዚህ ዊን ዊን አፕሮች መከተል ማለት ነው። እነሱንም የሚፈልጉት እናደርጋለን፣ እኛ የምንፈልገው እነሱ እንዲያደርጉልን እናደርጋለን እና ከሁሉም ወረዳዎች ጋር ይሄን ለመጀመር ጥረት ነው እያደረግን ያለ ነው ማለት ነው። ሌላው ክፍለ ከተማው ጋር ያለን ግንኙነት ነው። በጣም ጥሩ ግንኙነት አለን። እሱን ማስቀጠል ነው። ማስቀጠል ብቻ ሳይሆን ማሳደግም ያስፈልጋል እና በስምምነቶች በመሳሰሉት እያሰርን የጋራ ተጠቃሚነትን መሰረት ያደረገ ግንኙነቶችን ለማፍጠር ጥረት ማድረግ ይጠበቃል ማለት ነው። በጣም ቆንጆ፣ በጣም ደስ ይላል። ጥያቄያችንን ወደ ማጠናቀቁ እየሄድን ነው። 2 ጥያቄዎች ናቸው የሚቀሩ። እንግዲህ ከባለ ድርሻ አካላት ጋር ያለን ግንኙነት ለማጠናከር ምን ታስበዋል? እንግዲህ መጀመሪያው በሁለት እንክፈለው ባለ ድርሻዎችን። አንደኛው የውስጥ ብለን የምናስባቸው አሉ፣ ከዛ ደግሞ የውጭ ብለን የምናስባቸው አሉ እና እያንዳንዱ ለዚህ ተቋም ትልቅ ደረጃ ላይ መድረስ የራሱን ኃላፊነት መወጣት አለበት። ስለዚህ አሁን ባለው በ21ኛው ክፍለ ዘመን ማለት ነው ስራን ለብቻ መስራት አይቻልም፣ ውጤታማም አይሆንም። ስለዚህ እኛ ተማሪዎችን አስመርቀን አወጣን መበተን የኛ እንትን አይደለም፣ ግብ አይደለም፣ ቅድም ስል እንደነበረው። ስለዚህ ተማሪዎቻችን ለምንድን ነው እዚሁ እያሉ ክፍለ ከተማ ከወረዳዎች ጋር ብንነጋገር መደራጀት ይችላሉ ተመርቀው ሲወጡ ማለት ነው፣ ወይም አጠናቃቂዎች የምንላቸውን ማለት ነው። ስለዚህ የስራ እድሉን እዚሁ ፈጥረንላቸው ብናወጣቸው ሌሎቹንም የመሳብ እድል ይኖረናል። እንደምታውቁት ከ1100 በላይ ኢንተርፕራይዞችን ድጋፍ እናደርጋለን። እነዚህን የእኛን ሰልጣኞች የዚህ አካል ማድረግ የማንችልበት ምንም ክፍተት ሊኖር አይገባም እና በእሱ ላይ ጠንክረን መስራት አለብን የሚል ሀሳብ አለን እና አሁን ከባንኮች ጋር ንግግር ጀምረናል። ድጋፍ የሚያደርጉ ባንኮች ማለት ነው። ለምሳሌ ሰልጣኞች ግብዓት እንዲሟላላቸው በኢኮኖሚ እንዲደገፉ የሚያደርጉ ባንኮችን ግንኙነት ጀምረናል። ኦልሞስት የተወሰኑት ጋር መስማማት ደረጃ ላይ ነን። እነሱ ጋር አግሪመንት ተፈራርሞ ወደ ስራ መግባት ነው። ከክፍለ ከተማው ጋር ቁጭ ብለን አውርተናል። እነሱ ጋር ቦታ የማቅረብ ለምሳሌ ባንኩ እኛ ተማሪዎቹን እናቀርባለን፣ ባንኩ ግብዓት ያቀርባል፣ ከዛ ደግሞ ክፍለ ከተማው ደግሞ መስሪያ ቦታ ያቀርባል ማለት ነው። በዚህ ደረጃ ነው እያሰብን ያለ ነው እና አንዱ የምንሄድበት ይሄ ነው። ሁለተኛው ግቢው ምቹ ከማድረግ አንጻር ቅድም ሲጠቀስ እንደነበረው በ3P ማለት ነው ከግል ድርጅቶች ጋር አጋርነት መፍጠር ነው። እሱም ምን ተጠቃሚነት ይኖረዋል? ተቋሙ ምንም ወጪ ሳያወጣ ግን ገቢ የሚያስገኝበት የራሱን መንገድ እንዲያገኝ ይረዳዋል እና እነዚህ ነገሮች አጠናክረን እየሄድን ነው። ሶስተኛው ስልጠና የሚሰጡ ተቋማት አሉ። እኛ ስልጠና ሰጪ ተቋም ነን፣ ግን ሌሎች ደግሞ ስልጠና እየሰጡ ያሉ ተቋማት አሉ እና ከነሱ ጋር ግንኙነት እየፈጠርን ነው። ለእኛ ሰልጣኞች አዲሽናል ስልጠና የሚያገኙበትን መንገድ መፈለግ ተገቢ ስለሆነ እና ከ2-3 ድርጅቶች ጋር ግንኙነት ጀምረናል። እሱ የሚሳካ ከሆነ እሱንም በጋራ የምንሄድበት ነው የሚሆነው። ሌላው የትምህርት ተቋማት ናቸው። ለምሳሌ የሃይስኩል ትምህርት ቤቶች የግል የመንግስት ብለን አልለየንም። ሁለቱም በጋራ ለማስሄድ እየተሞከረ ነው ያለው እና ከነሱ ጋር በጣም ጥሩ ሊባል የሚችል ግንኙነት ፈጥረን ስራዎችን በማስኬድ ላይ ነው ያለ ነው። ከዚህ በተጨማሪ እንግዲህ የሲኦሲ ሴንተሮች በክፍለ ከተማ ደረጃ ያሉ ከነሱ ጋር ግንኙነት ለመፍጠር እየተሞከረ ነው። እነሱ ለምን ይጠቅመናል? የኛ ሰልጣኞች እንግዲህ ከወጡ በኋላ እንደምታውቁት በአጭርም በመደበኛም ሰልጣኞች አሉን እና ሰልጣኞቹ ሳይበተኑ በፊት የሲኦሲ ምዘናቸው ማድረግ እንዲችሉ ከነሱ ጋር የምንፈጥራቸው ግንኙነቶች ስራዎችን ያቀሉልናል እና ኮልፌ ላይ፣ ልደታ ላይ እና የካ ላይ በብዛት የኛ ሰልጣኞች ሲኦሲ የሚመዘኑት በእነዚህ ጣቢያዎች ላይ ወይም ሴንተሮች ላይ ስለሆነ ማለት ነው ግንኙነት ፈጥረን ስራዎችን ለመስራት እየሞከርን ያለ ነው። ወደ መጨረሻው ጥያቄ ላይ ደርሰናል። የመጨረሻው ጥያቄ የሚሆነው የኮሌጁ ግብ ወደ ፖሊቴክኒክ ማድረግ ነውና ከኮሌጁ የቦታ ጥበትና መገኛ አንጻር ይህንን ግብ ለማሳካት ተጽዕኖ አይፈጥርም? ከዚህ በፊትም ብያለሁ። የኮሌጁ ራዕይ ላይ የኔ ጥያቄ አለኝ። የአንድ ኮሌጅ ራዕይ ፖሊቴክኒክ መሆን አይደለም። የአንድ ኮሌጅ ራዕይ መሆን ያለበት በጣም ውጤታማ የሆኑ በራሳቸው ስራ ፈጥረው መስራት የሚችሉ ትውልድ ማፍራት ነው። እኛ የምንሰራው ስራ ከፖሊቴክኒክ የተናነሰ ስራ አይደለም። በነገራችን ላይ ፖሊቴክኒክ ነን ወይም ወደዛ ማደግ ማለት ውጤታማነት ላይሆን ይችላል። ፖሊቴክኒክ ስለሆነ ውጤታማነትን አያሳይም። ግን ስሙ በራሱ የሚሰጠው ነገር ካለ ወደዛ ሲስተም ውስጥ መግባት ብዙም ችግር ላይኖረው ይችላል፣ ወይም እንደ እንትን ላናየው እንችላለን እና ስራዎች ለመስራት እየተሞከሩ ነው። ቅድም ሳነሳ እንደነበረው የቦታ ጥያቄዎች አቅርበናል። እንግዲህ ከተሳካ የሚመልሱልን ነገሮች ይኖራሉ። እሱ ብቻ ሳይሆን እንግዲህ አሁን እየሮጥን ያለ ነው ምንድነው ቢያንስ ግንባታውን 2018 ላይ ማስጀመር የምንችልበት እድል ካለ ሳይድ ባይ ሳይድ እሱንም እያየን ነው የሚሆነውና እንደ ተቋም እኔ በኩራት የምናገረው ነገር ምንድነው
ፖሊቴክኒክ ኮሌጆች ከሚሰጡት ስልጠና እኩል ስልጠና እየሰጠን ነው። በቴክኖሎጂ እነሱ ከሚሰጡት ወይም ከሚያመርቷቸው ቴክኖሎጂዎች የተሻለ እያመረትን ነው። ስለዚህ ግብ አይደለም ብዬ ነው የማስበውና አቅማችን ከዛ በላይ ነው። መጠቀም እንችላለን። የሰው ኃይል አለን። በጣም ብቃት ያላቸው አሰልጣኞች አሉን፣ የሚያኮሩ ማለት ነው። ከተማ ደረጃ ወጥተው የሚያኮሩ ተግባራቸው የሚመሰክር ማለት ነውና ግን እንደ ተቋም ደግሞ ተቋሙ ማድረግ አለበት። ለሱ ደግሞ ስራዎች ጀምረናል፣ ይሳካል ብዬ አስባለሁና 2018 ላይ እንግዲህ ብሩህ ነገር ይኖራል ብዬ አስባለሁ። ቦታውን ካገኘን ግንባታውን የምናስጀምር ከሆነ በትንሽ አመታት ውስጥ ኮሌጁ የሚፈልግበት ደረጃ ላይ ወይም ራዕይ ብሎ የያዘው ነገር ላይ መድረስ ይችላል ብዬ አስባለሁ። የኮልፌ ኢንዱስትሪያል ኮሌጅ ዋና ዲን ዶክተር ቢኒያም አወቀ ለቃለ መጠይቃችን በቂ ማብራሪያ ከተገቢም በላይ ማብራሪያ ስለሰጡን እጅግ በጣም እናመሰግናለን። እኔም አመሰግናለሁ።